ዛሬ ደግሞ በቀላሉ ቺት እንዴት ነው የሚቆረጥ ላሳያችሁ። ባለፈው ያልገባችሁ ማለት ነው። መጀመሪያ ጨርቁን እኩል ማድረግ አለበት። እሺ ሁሉ ጊዜ ስንሰራ ጨርቃችን ምን መሆን አለበት? እኩል መሆን አለበት። ይህን ግዙን እኩል ታደርጋላችሁ መጀመሪያ ማለት ነው። ይህንን ጨርቃችሁን በሁለቱም አቅጣጫ ታደርጋላችሁ። ይህን እኩል ካደረጋችሁ በኋላ እኩል ማጠፍ ነው። ይህን በሁለቱ ከታችም ከላይም ቺን ካጠፋችሁ በኋላ እዚህ ፎልድ ጋር ተመሳሳዩ ይሄንን እንደዚህ አድርጋችሁ እኩል ታጥፋላችሁ። ብቻችሁ ስትሆኑ እንዲመቻችሁ ብዬ ነው ማሳያችሁ። ከዛ ቺን ያጠፋችኋትን እንደዚህ አድርጋችሁ ታስቀምጣላችሁ። ብቻችሁ ስትሆኑ እንዳይሸራተትባችሁ እንዲያርጉት በቀላሉ። ከዛ እዚህ ሴንተሩ ጋር ትመጣላችሁ። አሁን የፎልድ ፓርት አለ፣ በሁለቱም ፎልድ ነው፣ ከላይም ከታችም ፎልድ ነው ማለት ነው። ይሄ ደግሞ ሰልቬጅ ይባላል። ክፍት ነው በዚህ በኩል። ይሄ ጎን ላይ ነው ያርፈው፣ ይሄ ደግሞ መሀል ሴንተር ላይ ነው ያርፈው። ከዛ እነዚህ ሴንተር ጋር መተን የፊት ለፊት የፍሮንት አንገትና የኋላ አንገት እኩል አይደለም። የትኛውም ልብስ ከኋላ ማንኛውም ልብስ አንገቱ ከፍ ይላል። የፊት ለፊት ደግሞ አንገታችን እንዳያንቀንና እንቅስቃሴ እንዳይከለክል እንዳያጨናንቅ ምን መሆን አለበት? ትንሽ ወረድ ማለት አለበት። ስለዚህ አሁን በቀላል መንገድ የባክም የፍሮንትንም ኔክ ለመቁረጥ ቀላሉን መንገድ ነው ማሳያችሁ ማለት ነው። የባኩ አንገት ስለሚያንስ አሁን በባኩ እንቆርጣለን። በኋላ ደግሞ አስተካክለን አንዱን ፍሮንት አንዱን ባክ እናደርጋለን። በሴንቲሜትር ነው የምንጠቀመው እኛ። በኢንች መጠቀም ትችላላችሁ። በኢንች የምትጠቀሙ ከሆነ ከዚህ ወደዚህ 3 ኢንች መጠቀም ትችላላችሁ። ሴንቲሜትር ከሆነ ደግሞ ከዚህ ወደዚህ 7 ሴንቲሜትር 9 ሴንቲሜትር እንደ ሰው ፍላጎትና ይለያያል። አንዳንድ ሰው ፍሪ ይፈልጋል፣ አንዳንድ ሰው ያዝ እንዲያደርጉ የሚፈልግ ሰው አለ። ሰው እንደ ሰው ፍላጎት ይለያያል። ከ7 ሴንቲሜትር እስከ 9 ሴንቲሜትር መጠቀም ትችላላችሁ ማለት ነው። ከዚህ ወደዚህ ወደ ጎን 8 ሴንቲሜትርም ብትጠቀሙ አሪፍ ነው። ወደ ታች ግን ሁሉ ጊዜ ለባክ እንዲሆነን ሁለቱንም አንዴ ልንቆርጥ ስለሆነ ከዚህ ወደ ታች 3 ሴንቲሜትር ዝቅ ትላላችሁ። 3 ሳንቲም ወይ ደግሞ 1 ኢንች ዝቅ ማለት ትችላላችሁ። ከዚህ ወደ 3 ኢንች ወደዚህ 1 ኢንች መጣችሁ ይሄን በዚህ ከዛም መቁረጥ ነው በቀላሉ። ይሄ ከርቧን ጠብቃችሁ ቆርጣችሁ ከዛም ዘርግታችሁ ቼክስ ማለት አሁን ይሄ ሲነጠል የኋላም የፊት አንገት እኩል ሆናላ። ስለዚህ ሁሉ ጊዜ የኋላው አንገት መሆን አለበት ዝቅ ወረድ ማለት ስላለበት ከዚህ ከሴንተራችን ወደ ታች እስከ 5 ሴንቲሜትር ዝቅ እንላለን። ለፍሮንቱ ከዚህ ከሴንተራችን ወደ ታች 5 ሴንቲሜትር 5 ሴንቲሜትር ዝቅ ካላችሁ በኋላ እቺን ምን ማድረግ ነው? ከርቧን ከዚህ ማገናኘት። ከዛ አንዱን ነው የምንሰነጥቀው ማለት ነው። አንዱን ብቻ እንሰነጥቃለን። የታችኛው የባክ የላኛው ደግሞ ፍሮንት ወረድ ማለት ስላለበት አንዷን ፓርት ብቻ ማድረግ ነው መቁረጥ ወይም መሰንጠቅ። አንዷን ፓርት እንሰነጥቃለን። በቀላሉ የፊትም የኋላውን አንገት እንደዚህ አድርጋችሁ መስራት ትችላላችሁ። ያልገባችሁ ደግሞ ሌላው ጎኑ ላይ ምናምን ከፈለጋችሁ ደግሞ እሱንም ስታንዳርድ ልንገራችሁ። አሁን ሲለበስ ይሄ ከዚህ ወደታች ስፌቱ ከውጭም ይሆናል አንዳንዴ ከውስጥም ስለሚሆን ከዚህ ወደታች ስታንዳርድ 22 ሴንቲሜትር ወይ ደግሞ 10 ኢንች ከዚህ ዝቅ ብላችሁ ለእጃችሁ ክፍት ማድረግ ትችላላችሁ። ስለዚህ ከዚህ ወደታች ዝቅ የምንለው ለእጃችን እንዲያስገባ ስንት ኢንች ነው? 10 ኢንች ዝቅ ብላችሁ ከዚህ በታች ያለው ይሰፋል ማለት ነው። ይሄንን ይመስላል። ለብሼ ላሳያችሁ። እሺ የመጀመሪያው አንገቱን ነው የምንሰፋው። 0.5 አጥፋችሁ ወደ ውስጥ ሰፋላችሁ ማለት ነው።
ወደ ውስጥ እያጠፋችሁ ትሰፋላችሁ በ0.5። ከዛ በላይ ከሆነ ስፌቱ አያምርም። አንዳንዴ በባንድም ይሰራል። ወደ ውስጥ እያጠፋችሁ መስፋት ነው በ0.5 እያደረጋችሁ እንግዲህ በ0.5 ትሰፋላችሁ። አጥፋችሁ አንገቱን ያው የሚያምረው እንደዚህ ሲሆን ነው ፋሚሊ። እንደዚህ እያደረጋችሁ እያዞራችሁ እያስተካከላችሁ መስፋት ነው። ወይ ደግሞ በካውያም ቀድማችሁ አጥፋችሁ መተኮስ ትችላላችሁ። ያልገባችሁም ደግሞ ያው እንግዲህ ማየት ትችላላችሁ በአካል በቀላሉ ቤት ውስጥ እንደዚህ ሰርታችሁ ለራሳችሁ መልበስ ትችላላችሁ። እኮ ያልገባችሁ ኮሜንት ላይ እንግዲህ ጠብቃችኋለሁ። እሺ ምንድነው የምታደርጉት? ስፌታችሁ ከውጭ ከሆነ ጎን ለምትሰፉት ስፌት ከውጭ ከሆነ መጀመሪያ ቀድማችሁ የታችኛውን ላይም ትሰፋላችሁ። የመጨረሻው ከስር ያለውን እያጠፍን መስፋት ይኖርብናል። እሱን እያጠፍን እንሰፋለን ማለት ነው። ሁለቴ እያጠፋችሁ በትንሽዬ ትሰፋላችሁ። ይሄ የሆነበት ምክንያት ስፌቱ ከውጭ ስለሆነ። ይሄንን ይመስላል ቤተሰብ። ያው እኔ ለእናንተ ላሳያችሁ ብዬ ነው በጥቁር ክር እየሰፋን ያለ ነው እኛ። እናንተ ደግሞ በራሱ ክር በተመሳሳይ ክር መስፋት ትችላላችሁ። ለነገሩ ቤት ውስጥም ስለሚለበስ በፈለጋችሁ ክር ብትሰፉም ችግር የለውም። ምንም አያሳስባችሁ። የአየሩም ሰሞኑን ሞቃታማ ስለሆነ በዚህ ሁኔታ ቀለል አድርጋችሁ ሰርታችሁ ለራሳችሁ መልበስ ትችላላችሁ ማለት ነው። ቤተሰብ መጨረሻው ይሄንን ይመስላል። እንደዚህ አድርጋችሁ በቀላሉ ለራሳችሁ መስራት ትችላላችሁ። የአየር ሁኔታ በጣም ሞቃታማ በሆነበት የምትኖሩ ሰዎች በቀላሉ ይሄንን ቪዲዮ በመከታተል ለሚጠቅሟቸው ሰዎች ደግሞ ሼር፣ ኮፒ ሊንክ ማድረግ እንዳይረሳ። እንደዚህ አድርጋችሁ በቀላሉ ራሳችሁ ሰርታችሁ ቤት ውስጥ መልበስ ትችላላችሁ። ያልገባችሁ ነገርና ሌሎች ትምህርቶችን ቀላል ልብሶችን ደግሞ ለማወቅ ከፈለጋችሁ ኮሜንት ላይ ጻፉልን። መልካም ጊዜ ይሁንላችሁ። ባይ